ተስፋ ያለው ሰው ልክ ሲነጋ ኡፍ ነጋ ደግሞ አይልም። ተስፋ ያለው ሰው ማለት ነው። ኡፍ ነጋ ደግሞ ምን ይሆን አይልም። ተስፋ ያለው ሰው እሰይ ነጋ ነው የሚለው። ይደሰታል በመንጋቱ። ከዛ በኋላ ያለውን 12 ሰዓት ከዛ በኋላ ያለውን ደግሞ 12 ሰዓት ቀኑን ምሽቱን አያውቀውም እሱ። ስለዚህ የሆነ ብሩህ ነገር ይዞ ነው መነሳት ያለ። ተስፋ ማለት የሚጠበቅ ነገር ነው። ተስፋ ማለት የሚያጓጓ ነገር ነው። ተስፋ ማለት የሚደገፉት ነገር ነው። የሚጠጉት የሚመረኮዙት ነገር ነው። የመኖር ትልቁ ምክንያት ነው ተስፋ። በነገራችን ላይ ዓለም የቆመችው በእነዚህ በሶስቱ ነው ይላሉ ሊቃውንተ ቤተክርስቲያን። ለምሳሌ በዚህ በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 ላይ የተጠቀሱት ማለት ነው እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ ይላል። እምነት አለ፣ ተስፋ አለ፣ ፍቅር አለ። ዓለም አሁን እርስ በርስ መግባባት አንችልም ነበረ እምነት ባይኖር ማለት ነው። ለምሳሌ አንድ ሰው በአውሮፕላን ተሳፍሮ ከአንድ ቦታ ወደ አንድ ቦታ መሄድ ቢፈልግ ቅድሚያ ነው ቲኬት የሚቆርጠው። ቅድሚያ ቲኬት ቆረጠ ማለት እምነት አለው ማለት ነው። የአውሮፕላን እዛ ቦታ ላይ እንደሚያደርሰው ካላደረሰው ገንዘቡን እንደሚመልስለት እምነት አለው ማለት ነው። ስለዚህ ያለ እምነት በዚህ ዓለም ላይ መኖር አይቻልም። ወደ እግዚአብሔር ስናስጠጋው አንዳንድ ሰዎች የሚተቹት ከባድ የሚመስላቸው እንጂ በዕለት ተዕለት ሕይወታቸው እምነት አላቸው። ፀጉር ቤት ሄደን ፀጉራችንን ስንስተካከል ስለት መሳሪያ ለያዘ ሰው አንገታችንን ሰጥተን ነው እንደፈለግን እያሽከረከረ ነው ፀጉራችንን የሚሰራል ማለት ነው። ሌሎችም ቦታዎች ሕክምና ላይ ሰውነታችንን ቀዶ ሲሰፋው ማለት ነው። ያለ እምነት በጭራሽ ላምን አልችልም ልንል አንችልም። ስለዚህ ተስፋም እንደዚሁ ነው። የምንኖረው በተስፋ ነው። ሲመሽ እንተኛለን አይደል? እንደምንነሳ ተስፋ አድርገን ነው። ዛሬ ቅዳሜ ነው፣ ነገ እሁድ እንደሚሆን የሚጠራጠር ሰው የለም። በተስፋ ነው ነገ እሁድ ይሆናል ብሎ። በፍቅር ነው፣ እርስ በርስ በመስማማት፣ እርስ በርስ በመናበብ፣ እርስ በርስ በሰላም። እነዚህ ሶስቱ ናቸው ዓለምን የሚያኖሩት። ስለዚህ ተስፋ ወሳኝ ነው። አዲስ ዓመት ሲመጣ ከብሩህ ተስፋ ጋር መቀበል ያስፈልጋል ማለት። ተስፋ ቆርጦ አይደለም። ታማሚዎች ልንሆን እንችላለን፣ የአልጋ ቁራኞች ልንሆን እንችላለን። ከነገ ዛሬ እንደሚሻል ማሰብ ምክንያት አለው እግዚአብሔር። ይሄን ዘመን የጨመረልን ያለ ምክንያት አይደለም። ለድጋሚ መከራ ለድጋሚ ስቃይ አያቆየንም። ኃጢአታችንን ካመንን በደላችንን ካመንን ንስሐ ከገባን ምህረት ከጠየቅነው እግዚአብሔርን ድጋሚ ለመሰቃየት አይደለም ዘመን የሚሰጠን። ስለዚህ ተስፋችን ብሩህ መሆን አለበት። በቤተ ክርስቲያን ተስፋ መንግሥተ ሰማያት ናት። ተስፋ ሕገ ወንጌል ናት። ተስፋ ራሱ ኢየሱስ ክርስቶስ ነው። የወንጌሉን ባለቤት እሱ ነው። መንግሥተ ሰማያት የሚያስገባ የሚያስወጣም እሱ ነው። ራሱ ኢየሱስ ክርስቶስ ተስፋ ነው። በጥቅሉ ተስፋ የዘላለም ሕይወት ነው። በነገራችን ላይ ራሱ ክርስትና ተስፋ ነው። ስለዚህ አዲስ ዓመትን ከክርስትናችን ጋር ነው የምንቀበለው እንጂ ክርስትናችንን ዘንግተን ክርስትናችንን ረስተን አይደለም። እና ባለሙሉ ተስፋችንን ቼክ ማድረግ አለብን። በአዲስ ዓመት ተስፋ እጅግ በጣም ይጠበቃል። ተስፋ ይቀጠላል። ብሩህ ተስፋ፣ የመኖር ተስፋ፣ የመማር ተስፋ። ለምንድን ነው በአዲስ ዓመት ተስፋ ወሳኝ ነው የምንለው? አዲስ ዓመት ያልኖርንበት ስለሆነ ገና የምንኖርበት ስለሆነ ነው። ከተስፋ ጋር ነው የምንቀበለው ማለት ነው። ተስፋ ከመቆረጥ ጋር አይደለም አዲስ ዓመትን መቀበል ያለብን፣ ከማማረር ጋር አይደለም። ከማማረር ጋር መሸኘት ካለብን 2017 ነው። እንደው በመንፈሳዊ ሕይወት ባይፈቀድም ማለት ነው። ምናልባት ያልሰራ ነው ያላደረግነው ነገር ካለ በቃ አትድረስብኝ፣ አልደርስብህም ተባብለን የምንፋታው ከ2017 ጋር ነው። 2018 ግን አልኖርንበት። ስለዚህ አላወቅነውም። ገና ከመጀመሪያው አንጣላውም፣ አንጋጨውም። እና በትህትና ነው መቀበል ያለብን፣ በተስፋ ነው መቀበል ያለብንና ላልኖርንበት ዘመን ፊታችንን ኮስኩሰን ልባችንን አጥቁረን መቀበል የለብንም። እግዚአብሔርን ይዘን ክርስትናችንን ይዘን በተስፋ መቀበል አለብን። የወደፊቱን ስለማናውቅ ያለን አማራጭ በተስፋ መጠበቅ፣ በተስፋ መቀበል ብቻ ነው።